መንፈስ ቅዱስ ሲባል ቶሎ ሰው ጭንቅላቱ ላይ የሚመጣለት የሆነ ኃይል አይነት ነገር። በትክክል መንፈስ ቅዱስ ስጦታ ሰጪ ነው። ያግዘኛል አይለኝም፣ ብቻዬን ነው መሰራው ነው የሚለኝ ማለት ነው። እግዚአብሔር ፈጣሪ ነው ማለት አንተጋገዝም ማለት ነው። በፍጹም አትርዱት እግዚአብሔርን። በፍጹም ሰው ሰውን አያኖረውም። አኗሪው ራሱ የሚኖረው እግዚአብሔር ላይ ነው። መንፈስ ቅዱስ እኮ አንዳንዱን ነገር እኮ አልፈኑ ስናደርግ አታሳዝኑት አይደለም የሚለው፣ እያዘነ ግን ይኖራል። ክብር ለኢየሱስ ይሁን። the creator God ብሎ መጽሐፍ ቅዱሳችን መጀመሪያ የሚያስተዋውቀን መንፈስ ቅዱስን ነው እና የዘፍጥረት መጽሐፍ የሚያስተዋውቀን እሱን ነው። መጽሐፉ ዘፍጥረት የሚለው ስያሜው ራሱ የተገኘው እዚህ ምዕራፍ 1 ቁጥር 1 ላይ ነው አይደል? ምዕራፍ 1 ቁጥር 1 በመጀመሪያ የሚለውን ቃል ነው የዕብራይስጡ ዘፍጥረት ለሚለው ስም የሰጡት። ቤርሼት የሚል አንድ የዕብራይስጥ ቃል አለ። በመጀመሪያ ማለት ነው ትርጉሙ። በመጀመሪያ ማለት ምንድነው? በዕብራይስጡ ቃል በጣም ዋና የሆነ ቮካብላሪ፣ በጣም ዋና የሆነ ቃላቸው ነው ለነሱና ምንም ነገር ሳይኖር አምላካችን ነበር የሚል ትርጉም አለው። ባይዘው ፍጥረት የሆነ ዘመን ላይ ተፈጠረ የሚል ሳይሆን ምንም ነገር ሳይኖር ይሄንን ሁሉ ፍጥረት ካለመኖር ወደ መኖር የማምጣት አቅም ያለው አምላክ አለን ነው። በመጀመሪያ ሲሉ የቤርሼት የሚለው ቃላቸው የሚያመለክተው ስለተፈጠረው ፍጥረት ብቻ ሳይሆን ስለ ፈጣሪውም ነው የሚያመለክተው። ስለዚህ እግዚአብሔር በመጀመሪያ ሰማያትንና ምድርን ፈጠረ። ኤሎሂም ጋድ፣ ኤሎሂም the creator God፣ ፈጣሪ አምላክ። ፈጣሪ ማለት ነው ትርጉሙ። ባይዘው ፈጣሪ ማለት ነው ፈጣሪ። እኔ አሁን እግዚአብሔር ፈጠረ ብቻ ሳይሆን ፈጣሪ ነው። ኤሎሂም ስለው እግዚአብሔር ፈጣሪ ነው። በእነዚህ 26 ቁጥሮች ከ30 ጊዜ በላይ ነው የተጠራው ስሙ። ክብር ለኢየሱስ ይሁን። አክቲቭሊ ሆሊ ስፒሪት ነበር እንትኑ ላይ የፍጥረት ስራው ላይ። እግዚአብሔር ይመስገን። ስለዚህ ምንም ነገር ሳይኖር አምላካችን ነበር አሉ። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። እንደሱ አድርጋችሁ አንብቡት እስቲ። በመጀመሪያ እግዚአብሔር ብላችሁ አንብቡት። ምክንያቱም አርኬ ብሎ ስለሆነ የሚጀምረው የግሪክ ቃል ነው እና አርኬ የሚለው መጀመሪያ ነው አይደል? ይሄንን ቃል መጽሐፍ ቅዱሳችን ላይ አንብባችሁ ታውቃላችሁ? በእርግጥ በመጀመሪያ ሳይሆን የሚለው በመጀመሪያው ነው የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አንብባችሁታል? በመጀመሪያው ቃል ነበር የሚል። አሁን ይሄ በመጀመሪያ ነው የሚለው፣ ያኛው በመጀመሪያው ነው፣ ያኛው ኤናርኬ ነው። ኤናርኬ ማለት ምን ማለት ነው? ዴትለስ ፓስት፣ ወደ ኋላ ዘመን ቢፈለግለት ለዘመኑ መጀመሪያ የሌለው ብሎ ስለ ጌታ ኢየሱስ ክርስቶስ ዮሐንስ ያወራው ነው። ለዘመኑ መጀመሪያ የለውም ይላል። እዚህ ጋር ፈጣሪ አምላክንና የተፈጠረ ፍጥረትን ለማመልከት በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። አንድ መዝሙር አለ፣ ቀድሞም ክብር የበቃህ ነው የሚል አደል? እግዚአብሔር ይመስገን። ምንም ሳይኖር ምስጋና የበቃ የተረፈህ ነህ ነው። አሁን ይሄ ብርሃን ካልሆነ በቀር አንደርስታንድ ማድረግ አይቻልም። በመንፈስ ካልሆነ በቀር በአይምሮ መረዳት አይቻልም። እግዚአብሔር መንፈሳችሁ ላይ ብርሃን ሲያስቀምጥ መንፈሳችሁ ላይ የወረደው ብርሃን ነው ወደ አይምሮአችሁ ተተርጉሞ ምክንያታዊ የሚሆነው። ክብር ለኢየሱስ ይሁን። እና በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ይልና ከዛ ቀጥሎ ምንድነው የሚለው? ምድርም ባዶ ነበረች፣ ከዛስ አንዳችም አልነበረባትም። ባዶ ነበረች፣ አንዳችም አልነበረባትም። ቦሁ ቮይድ ባዶ ናት ይላል። ከዛ ደግሞ ቶሁ አንዳች አልነበረባትም። ምን ማለት አልነበረባትም ማለት? አልተፈጠረባትም ሳይሆን ዲስትራክት ሆኗል፣ ተበለሻሽቶ ነበር፣ ኦርደር አልያዘም ነበር፣ ትክልክል ብሎ የተቀመጠ አይደለም ነው። ከዛ ደግሞ ቀጥሎ ጨለማም በጥልቁ ላይ ነበር ብቻ አይደለም ይላል። ጨለማ ሆነ የሚለው መጽሐፍ ቅዱስ ላይ እናንተ ሲስተማቲካሊ መጽሐፍ ቅዱስን ስለምታነቡ ጨለማ የሚለውን እናንተውን ስታስቡት መንፈሳዊ አይደለም። እዚህ ጋር ይሄኛው ጨለማ መንፈሳዊ ጨለማ አይደለም። ቃሉ ውሎ ያውቃል። እዚህ ጋር የሚጠቀመው አንድ የዕብራይስጥ ቃል አለ ወንድማችን ሙሴ
ውሎ ያውቃል። ለመንፈሳዊ ጨለማ አውሎት ያውቃሉ በብሉይ ኪዳን መጽሐፍት ላይ። ከዛ ውጭ ደግሞ ለእስራት ለቦንዴጅ ለምናምን አውሎት ያውቃሉ። እዚህ ጋር የሚያመለክተው ትክክል የብርሃን አለመኖር ብቻ ነው። ጨለማ በጥልቁ ላይ ነበር የሚለው የብርሃን አለመኖር ነው። ስለዚህ ፍጥረት ተፈጥሮ ሶስት ነገር ነው አይደል አሁን ላይ ያለው። አሁን ይሄንን ለማስተካከልና እንደገና ደግሞ ከዚህ በኋላ ያሉትን ነገሮች ደግሞ ክሬኤት ለማድረግ መንፈስ ቅዱስ ነው አክቲቭሊ በዚህ ቦታ ላይ የነበረው ነው። አንደኛ ባዶ ነበረች፣ ቀጥሎ ምንም አንዳች አልነበረባትም፣ ቀጥሎ ደግሞ ጨለማ ነበር። አሁን ከነዚህ ሶስቱ አንዱ ብቻ ከባድ ነው። ሶስቱም አንድ ላይ ሲሆን ዝም ብላችሁ ሳሉት በጌታ ሳንሆን ማለት ነው። እስቲ ዝም ብሎ የተፈጠረ ሰው ማለት እኮ በጌታ ያልሆነ ዝም ብሎ የተፈጠረ ማለት አፈር ብቻ ተሰብስቦ ቁጭ አለ ማለት ነው። ስለዚህ ባዶ ነበር፣ አንዳች አልነበረበትም፣ ጨለማ በላዩ ላይ አለ የሚለው ማለት ነው። አሁን እኔ ነኝ ብላችሁ እንዳጽፉ። አሁን እኔ ስለ መሬት ነው እያወራ ያለሁት። ከዛ የእግዚአብሔር መንፈስ በውሆች ላይ ይረብብ አይደል ሰፎ ነበር የሚለው ምድርን ውሃ ከድኗት ነበር። መሬት አይታይም ነበር አይደል? ምክንያቱም በሚቀጥለው በሶስተኛው ቀን ላይ ይመስለኛል እግዚአብሔርም አለ ውሃው ከምድር ፊት ላይ ይነሳ ምድርም ትገለጥ አለ። ስለዚህ ዘሆል መሬት በውሃ ተከድና ነበር። ተራሮች በውሃ ስር ነበሩ። ተራሮች እነዚህ በጣም ሰማይ ጠቀስ የምንላቸው በጣም ረጃጅም አሁን በዓለማችን አይ ቲንክ እነ ኤቨረስት ማለት ነው። የትኛውም ግዙፍ ተራራ ውሃ ስር ነበረ። ስለዚህ የእግዚአብሔር መንፈስ በውሃ ላይ መሬትን ይዟት ነበር ሙሉ በሙሉ ማለት ነው። ኤሎሂም ነው የሚለው መንፈስ ቅዱስን ፈጣሪ ይለዋል። በጣም በትህትና ቃሉ ቀጥታ ለኛ ስለሆነ ማለት ነው። ፈጣሪ መቼስ እኛንን የምንለው። ስለዚህ በትህትና አጠገባችሁ አንሶ መንፈስ ቅዱስ ፈጣሪ ነው በሉት። እስቲ ጮክ በሉና ፈጣሪ ነህ በሉት። እሱ ነው አይደል ገብቶኛ ውስጥ ያደረው እሱ ነው። መሰብሰብ የማንችለውን ፍጥረት የፈጠረው እሱ ሰማያትንና ምድርን ፈጥሮ እንደገና ደግሞ ምድርን ለማስተካከል ባዶ ነበረች፣ አንዳች አልነበረባትም፣ ሊያስተካክል ከዚህ በኋላ ደግሞ ያሉትን ነገሮች እንደገና ሊያመጣቸው የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። ይሄ ቃል ምናልባት መጽሐፍ ቅዱሳችን ላይ አንድ ቦታ ተደግሟል። ከመንፈስ ቅዱስ አንጻር የማቴዎስ ወንጌልና የሉቃስ ወንጌል ምዕራፍ 1 ላይ ትዝ ይላችኋል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ኦቨርሻዶ ያረግሻል አይደል? ይሸፍንሻል፣ ይጋርድሻል አላትና መንፈስ ቅዱስ ጋርዶ የሚሰራውን ሥራ ሲናገር ካንቺ የሚወለደው እርሱ ቅዱስ የእግዚአብሔር ልጅ ይባላል። ክብር ለኢየሱስ ይሁን። ምን አርጋችሁ ነው መውጣት ያለባችሁ? አምናችኋል። በእርግጥ ግን ደግማችሁ ማመን አለባችሁ። መንፈስ ቅዱስ ፈጣሪ ነው። ብዙ ጊዜ ስለ መንፈስ ቅዱስ ሲነሳ ትዝ የሚላችሁ ምንድን ነው? አሁን መንፈስ ቅዱስ ሲባል ሰው ትዝ የሚለው በልሳን መጸለይ አይደል? መንፈስ ቅዱስ ሲባል ቶሎ ሰው ጭንቅላቱ ላይ የሚመጣለት የሆነ ኃይል አይነት ነገር። በትክክል መንፈስ ቅዱስ ስጦታ ሰጪ ነው። የምትናገሩትን ልዩ ቋንቋ የሰጣችሁ መንፈስ ቅዱስ ነው። መንፈስ ቅዱስ ኃይል የሚሰጥ አምላክ ነው። መንፈስ ቅዱስ የትኛውንም በህይወታችን ላይ ያለውን ነፃ መውጣት የሚያከናውን መንፈስ ነው። እሱ ግን አይደለም መንፈስ ቅዱስ ይሄንን የሚያደርገው ነው እንጂ ኃይል አይደለም። መንፈስ ቅዱስ ኃይል ሰጪ አምላክ ነው እንጂ እሚለን ይሄንን ነው። የአምላክ መንፈስ ፈጠረኛልና ሁሉን የሚችል የአምላክ እስትንፋስ ከሱ የሚወጣው እስትንፋስ ህይወት ሰጠኝ ማለት በሱ በህይወት እኖራለሁ ነው። መንፈስ ቅዱስ የህይወት ምንጭ ነው። he the source of life precious ነው። ይሄንን መዘመር ክብር ነው። ይሄንን መቀኘት ክብር ነው። መንፈስ ቅዱስ ህይወት ሰጪ ነው። ይገርማችኋል እነዚህ የብሉይ ኪዳን አባቶች አሁን ኢዮብ በዛ ሁሉ መከራ ውስጥ ሆኖ
ያገኘው ሌሰን ነው ይሄ። ኢዮብ በእንደዚህ አይነት እንግዲህ ምናልባት በጣም ብዙዎቻችሁ ስለ ትንሽ እልህኝነት ካለባችሁ ስለ ትዕግስት የምትመከሩ ከሆነ ኢዮብ ነው የሚከፈተው አይደል? ኢዮብ ታጋሹ ተብለን ነው እድሜያችን ሁሉ የሰማነው። እውነትም ታጋሽ ነው ኢዮብ። ቁጥር ስፍር የለውም የወረደበት መከራ፣ አንዱን መቀበል ከባድ ነው። ከዛ ውስጥ ሁሉ ታጋሽ ነው። እግዚአብሔር ያገዘው ሰው ነው፣ ደግሞ እግዚአብሔርን የሚያውቅ ሰው ነውና እሱ በዚህ ሁሉ የህይወት ማለፍ መካከል ያገኘው ነው አይደል? ይሄ የአምላክ መንፈስ ፈጠረኛል። ሁሉን የሚችል አምላክ እስትንፋሱ ደግሞ ህይወትን ሰጠኝ። ፈጥሮኝ ከምድር አፈር አበጅቶኝ ማቆም ብቻ ሳይሆን እፍ ብሎ ደግሞ ህይወት ሰጠኛል። አሁን ሰውን ከምድር አፈር አበጀው ይልና የህይወትን እስትንፋስ አይደለም የሚለው ዘፍጥረት ምዕራፍ 2 ላይ። ስለዚህ ፈጠረኝ አለና የሱ እስትንፋስ ደግሞ ህይወት ሰጠኝ ብሎ ከመንፈስ ቅዱስ ጋር ቀጥታ ኮኔክት አድርገው ኢዮብ። በጣም የሚገርማችሁ እኮ አዲስ ኪዳን ላይ ስለ ኃጢአቴ መስቀል ላይ የሞተው ኢየሱስ ነው። እርቃኑን አደባባይ ዕዳዬን የከፈለልኝ ኢየሱስ ነው። ሞቴን የሞተልኝ ኢየሱስ ነው። ያንን የክርስቶስ ኢየሱስን ህይወት ግን እኔ ውስጥ ደግሞ ያስቀመጠው መንፈስ ቅዱስ ነው። ኢየሱስ ስራዬን ሰርቶ ሲጨርስ መንፈስ ቅዱስ እኔ ውስጥ ህይወት ዘራበት። የነበርኩ ያክል እርግጠኛ ያደረገኝ መንፈስ ቅዱስ ነው። ኢየሱስ የሞተ ቀን የነበራችሁ ነው የምትመስሉት እኮ አሁን ስለመሞቱ አሁን ስናወራ። እኔ አሁን እዚህ ውስጥ በጣም ከበዛ 80 ዓመት ላርቀው ከፍ ላርገው 80 ዓመት የሆነ ሰው አይታየኝም። አላቅም ዘንድሮ እንግዲህ ወጣትም ሆኖ ሊሆን ይችላል። መቁጠር ነው። የዛሬ 2000 ዓመት የተሰራ ስራ አሁን የተሰራ ያክል እኮ ነው እርግጠኛነታችን ደግሞ ነውም። የኢየሱስ ምስክር ያረገኝ ያንን በመስቀል ላይ የተሰራውን ስራ እኔ ውስጥ ሕያው ያረገው መሬት እንዳለች ማንም አይጠራጠርም። ከመሬት መኖር በላይ ግን ኢየሱስ ስለ ኃጢአቴ እንደሞተ እርግጠኛ እንደሆን ያረገኝ መንፈስ ቅዱስ ነው። ማይተካ አምላክ ስሙ ለዘላለም የተመሰገነ ይሁን። እኔ ውስጥ ህይወት ያፈሰሰው መንፈስ ቅዱስ ነው። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ደጋግሞ የነገራቸው እሱን ነው። እኔ አጠገባችሁ ቆሜ ያወራለሁ፣ እሱ ውስጣችሁ ቁጭ ብሎ ነው የሚያወራው አለ። እኔ ነግሬያችሁ ላይገባችሁ ይችላል። እሱ ከነገረ አይገባኝም አይደለም፣ አለመኖር አትችልም። አለመረዳት እኮ አይደለም። መንፈስ ቅዱስ የነገረው ሰው ገባኝ ብቻ አይደለም የሚለው፣ ወክ ነው የምታረገው። ለምን መሰል? እዚህ ጋም አለ። እዚህ ጋር እንዲገባ ብቻ ያረግም፣ እግረለም ላይ ስላለ ያራምዳል። አፕሊኬሽኑም እሱ ጋር ነው ያለው። ስለዚህ ፈጣሪ ብቻ አይደለም፣ ነገሮች እንዲፈጠሩ ያደረገ ብቻ ሳይሆን ህይወት ሰጪም ነው። ህይወት ሰጪ ነው። በጣም አስገራሚ ሰው ነው ይሄ ኢዮብ የሚሉት ሰው። አሻግሮ አዲስ ኪዳን ሁሉ ነው የገባው። የአምላክ እስትንፋስ፣ ሁሉን የሚችል የአምላክ እስትንፋስ ጂሰስ። በጣም ሰፊ ሐሳብ ነው። ሁሉን የሚችል የአምላክ እስትንፋስ ማለት ነው። መንፈስ ቅዱስ ህይወትን ሰጠኝ አለ። ጨምሬ ላስነብባችሁ መዝሙረ ዳዊት ላይ መዝሙር 104:30 ምንድነው የሚለው? ይፈጠራሉ ከዛስ መንፈስን ትልካለህ ይፈጠራሉ የምድርን ፊት ፈጣሪ ነህ ነው። ቀጥሎ ደግሞ የተዘበራረቀውን ኦርደር ያልነበረውን ነገር ደግሞ ታስተካክለዋለን። መፍጠር ብቻ ሳይሆን ሪስቶርም እንዲያደርግ የምታደርገው አንተ ነህ ነው። ተአዳሽ ነህ አንተ። ይሄንን መስራት ስትፈልግ መንፈስን ነው የምትልከው አለው። ብዙ ጊዜ ሲናገሩ ምን ይላሉ? በጣም እንግዲህ ጠለቅ ብለው የሚያጠኑ አይነት ሰዎች ሲናገሩ አብ ዲዛይን ያረጋል፣ ወልድ የአብ ዘላለማዊ ቃል ነው፣ መንፈስ ቅዱስ ደግሞ ነገሩን መሬት የሚያወርደው ነው ይላሉ። ስለዚህ እግዚአብሔር ይህንን ማድረግ ሲፈልግ መንፈስን ነው የምትልከው ነው። መንፈስን ትልካለ ይፈጠራሉ፣ የምድርን ፊት ታድሰዋል። የፈጠረው ነገር ሲበላሽበት የሚያድሰው በሱ ነው።
ምናልባት ባለፈው ጊዜ አንድ ያነሳነው ቃል ትዝ ይላችኋል። ኤርሚያስን እግዚአብሔር መልእክት እሰጣለሁ ብሎ ሸክላ ሰሪው ቤት የላከው ትዝ ይላችኋል። እሱ ክፍል ኤርሚያስ 18 ላይ ሸክላ ሰሪ ቤት ልኮት እግዚአብሔር ስለራሱ እኮ ሊነግረው ነው ለሰውየው። ስለራሱ ማን እንደሆነ እኮ ሊያስረዳው ነው። ሂድ እስቲ ሸክላ ሰሪ ቤት አይደል ያለው። ሲሰራው ያዋለው ሸክላ ሰሪው መንኮራኩር ላይ እየሰራ እያለ ሸክላው ተበላሸበት ይላል። በቃ እየሰራው ነው እንዲህ እየሰራው እያለ ተበላሸበት ይላል። ለሰራው የፈለገውን አልሆነለትም እጁ ላይ። ከዛ ሸክላ ሰሪው ተበላሸብኝ አይደል የሚለው አፈረሰው ይላል። እንደሚፈልገው አድርጎ ሰራው። እግዚአብሔር እየነገራቸው ያለው አፍርሼ እሰራቸዋለሁ ብቻ ሳይሆን እያላቸው እኔ እጅ ላይ ነህ ነው። ፈጣሪም ነኝ አስተካካይም ነኝ ነው። ስለዚህ እያለ ያለው እጄ ላይ እያለ እንደፈለክ መሆን አትችልም ነው። አስተካክልሃለሁ። ስሙ ለዘላለም ብሩክ ይሁን። ስለዚህ የመንፈስ ቅዱስ በላያችን ላይ በሙላት ሲፈስ መንፈስ ቅዱስ በሙላት መፍሰሱን የምታውቁት በጣም ክርስቶስ ተኮር ያደርጋቸዋል። ኢየሱስ 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 እንድትሉ ነው የሚፈልገው። ምክንያቱም እኔ አባቴን ለምኜ ሲመጣ ይጠብቃችኋል አይደለም ያለን፣ እኔን ያከብረኛል። አንተን የሚጠብቅህ እኔን እያከበረ ነው አለ። አንተን የሚጠብቅህ እኔን ባንተ ላይ እየደገመህ ነው አለ። ክብር ለኢየሱስ ይሁን። የዘላለም ሕይወታችንን በእውነት ነው የምላችሁ በጣም እርግጠኛ ሆነን እንድንኖር ያደረገን መንፈስ ቅዱስ ነው። ለቤዛ ቀን የታተምንበት ነው። የቤዛ ቀን ከፊት አለ። ለዛ ቀን ዋስትናችን መንፈስ ቅዱስ ነው። እግዚአብሔር ከሰማይ ሲያይ የየትኛው ቤተ ክርስቲያን ነበርክ አይደለም የሚለን፣ ታትሟል ወይ ነው። ሆሊ ስፒሪት ባፕታይዝድ ነህ ወይ ነው። መንፈስ ቅዱስ ያለባቸው በሙሉ ከምድር ፊት ላይ ኮሌክት ይደረጋሉ። ለዛ ቀን እርግጠኛ ሁኑ፣ ሰማይ እንሄዳለን። ዋስትናችሁ ግን መንፈስ ቅዱስ። ይሄ በአይምሯችን ላይ ያለ የተጠራቀመ ትምህርት አይደለም። ሕይወት የሚሰጠው መንፈስ ቅዱስ ነው። መንፈስ ቅዱስ በአንተ ካደረ እርግጠኛ ሁን፣ ጌታ ኢየሱስ ክርስቶስ ሲመጣ ለዚያ ቤዛነታችን ሙሉ ለሚሆንበት ለዚያ ቀን ይሰበስበናል። እግዚአብሔር የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን።